ሰላም ቤተሰቦቼ፣ በዛሬው ዕለት ያለነው እዚህ በኒያስ ነው። በኒያስ እንደምታውቁት ፉድ ፍለጋችንን እየቀጠልን ነው። ኒያስ ያለውን የምዕራብ አፍሪካ ምግብ አንድ አሳያችኋለሁ። እሱም ፉፉ ነው። በዛሬው ዕለት አብረን እናያለን። ይሄን ሪቪው እናራችሁ እንደምትቆዩ እንደምትዝናኑበት ባለሙሉ ተስፋ ነኝ። አብራችሁን ቆዩ። ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ። አዲስ የሆናችሁ ይኸውላችሁ ውድ ተመልካቾቼ ፉፉ ይሄን ይመስላል። በጣም ነው የሚያምረው። ይኸውላችሁ እዚህ ጋር ደግሞ በጣም የሚያምር የፉፉ ነው። አብራችን ቆዩ። ይኸውላችሁ ይሄ የምትመለከቱት ፉፉ ነው። በጣም ነው የሚያምረው። ያው እንዴት እንደሚበላ ራሱ አላውቅም፣ ግን እንሞክረዋለን። ፉፉ በባህሪው እንትን አይልም። ጣዕሙ ልክ እንደ ገንፎ ነው፣ እኛ ሀገር እንደምንበላው ማለት ነው። ይሄን ይመስላል። ያው እንደምታውቁት ያው እኔ እንደ እንትኖቹ እየመታሁት አይደለም የምበላው። ፉፉ ሲበላ በመሰረቱ አይታኘክም። ጀስት በቃ መከረረ ውስጥ ማስገባት ነው። እኔ ግን እያኘኩት ነው። እንደምታውቁት ምዕራብ አፍሪካ ህዝቦቹ በጣም ግዙፎች ናቸው እና ሁላችንም የሚመስለን ልክ ምክንያቱ ደግሞ ፉፉ ነው የሚመስለን፣ ግን ያ አይደለም። እነሱ የሸራቸው በተፈጥሮ በቃ ግዙፎች ናቸው። ግን ያው ይሄ ደግሞ ታውቃለህ የራሱ የሆነ አስተዋጽኦ አለ። ወጡ ይሆን የሚመስል አሳ አለው፣ እንደገና የበሬ ስጋ አለው፣ ሚክስ ነው እና በጣም ነው የሚጥመው። መሞከር የፈለጋችሁ ወጣችሁ ሞክሩ። እዚህ ዴራ አካባቢ ያለ ቢዝነስ በኒያስ እና በጣም ነው የተመቸኝ። ስለሞከርኩት አልደበረኝም። ውድ ተመልካቾቼ ያው እንደምታውቁት እዚህ መጥቼ ፉፉን በልቼዋለሁ፣ ሞክሬዋለሁ። በጣም ደስ የሚል ነው። ያው ላይክ እንደኛ ሀገር ገንፎ ነው፣ ግን የሆነ ቴስቱ ልጅት የሆነ የተወሰነ ዲፍ በዚህ ጋር ይሄ አለ። ከዛ በኋላ ይሄ ደግሞ ወጡ ወይም ማለት እኛ አሁን ብዙ ጊዜ የምንጠቀመው ቅቤ እርጎ ምናምን ነው። እዚህ ደግሞ እዚህ የበሬ ስጋ አለ ውስጡ፣ አሳ አለ። አንዳንድ ቦታ ኪችን አለ። ሌላ ቦታ ደግሞ በናይጄሪያዎች ደግሞ ይሄ ምንድን ነው ወይም ደግሞ ሌዲስ ፊንገር የሚባለው ይጨመርበታል። በጣም የእነሱ በቃ አሪፍ ጊዜ ነው የሚባለው ይሄ ነው። ኦልሞስት ምግቡ ተጠናቋል፣ ግን ወጡ ፉፉ አልቋል። ወጡ ግን እንዳለ ነው። ያው በጋለ ለዚህ 8 ከ10 ሰጥቼዋለሁ። በጣም ያበደ ታይም ነበረ። አመሰግናለሁ። ወደ ዌስት አፍሪካ የወሰድኳቸው ፕሮግራም ይሄን ይመስላል። በጣም ዘና እንደምትሉበት ተስፋ አደርጋለሁ። እየመጣችሁ ዘና ማለት ትችላላችሁ። የምዕራብ አፍሪካ የፉፉ ቅኝቴ በዚህ ያበቃል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ። ኔክስት በሌላ ቪዲዮ እንገናኛለን። ቴንክ ዩ ቬሪ ማች። እወዳችኋለሁ። ባይ ባይ። ቴንክ ዩ